ሰላም ጤና ይስጥልን። የሰሜን ለንደን ኩራት የሆናችሁ መድፈኞቹ የድል ራብ ያቃጠላችሁ የአርሰናል ፍቅር በደማችሁ ውስጥ የሚመላለስ እውነተኛ የክለብ ደጋፊዎች ዛሬ ለንደን ላይ ሰማዩ በደስታ ቀልቷል። ኤምሬትስ ስቴዲየም በአዲስ ተስፋ እየተናወጠች ነው። ዛሬ የምነግራችሁ ተራ ወሬ አይደለም። ዛሬ የማበስራችሁ የዝውውር ወሬ የብዙዎቻችንን የዓመታት ጸሎት የመለሰ የአርሰናልን የፊት መስመር ፍጹም ገዳይና ጨራሽ የሚያደርግ ታሪካዊ ክስተት ነው። መድፈኞቹ የአውሮፓን እግር ኳስ የሚያንቀጠቅጠውን የተከላካዮች ቅዠት የሆነውን ያንን ድንቅ የናይጄሪያ አጥቂ የጋላታሳራዩን ኮከብ ቪክቶር ኦስሜንን ወደ ኤምሬትስ ለማምጣት ሰዓታት ብቻ ቀርተውታል። አዎ በትክክል ሰምታችኋል። የዓለምን እግር ኳስ ጉሮሮ ያነቀው የኦስሜን ዝውውር አሁን ፍጻሜው ላይ ደርሷል። ይህ ቪዲዮ እስከ መጨረሻው ስትከታተሉ አርሰናል ይህንን ታላቅ ዝውውር እንዴት ሊያሳካ እንደቻለ የታማኙ አንድ ኦፍ አርሰናል አስደናቂ መረጃዎች ምን እንደሆኑና ኦስሜን ለምን አርሰናልን ብቻ እንደመረጠ ሙሉ ሚስጥሩን ይፋን አደርግላችኋለሁ። እስከ መጨረሻው አብራችሁን ቆዩ እንዳያመልጣችሁ። የቪክቶር ኦስሜን እና የአርሰናል ፍቅር የዛሬ ወይም የትናንት አይደለም። ሚኬል አርቴታ ለረጅም ጊዜ የአጥቂ መስመሩን የሚመራ በአየር ላይ ጠንካራ የሆነ የትኛውንም እድል ወደ ጎል የሚቀይር ጨካኝ ቁጥር 9 ሲፈልግ ነበር። ታዲያ መረጃዎች እንደሚያመለክቱት አርሰናል ከተጫዋቹ ጋር ቀደም ብሎ ሙሉ በሙሉ በግል ጥቅማ ጥቅሞች እናም በደሞዝ ዙሪያ ተስማምቷል። ኦስሜን በለንደን ለመኖር እናም የአርቴታን ቀይ ማሊያ ለመልበስ ፍላጎቱ ብቻ ሳይሆን ህልሙም ጭምር እንደሆነ ተናግሯል። ተጫዋቹ ለአርሰናል ያለውን ክብርና ፍቅር ያሳየው ለአሁኑ ክለቡ አመራሮች በግልጽ የተናገረው ንግግር ነው። ኦስሜን ለጋላታሳራይ እና ለናፖሊ ኃላፊዎች እባካችሁ ልቀቁኝ፣ እኔ መሄድ የምፈልገው ወደ አርሰናል ብቻ ነው፣ ህልሜን በኤምሬትስ ማሳካት እፈልጋለሁ በማለት ፍላጎቱን በይፋ አሳውቋል። ይህ ለደጋፊዎቻችን ትልቅ ኩራት ነው። ይህንን ታላቅ ተጫዋች ለማስፈረም አርሰናል የነበረውን ማራኪ ፕሮጀክት ተጫዋቹ ሙሉ በሙሉ ተቀብሎታል። ታዲያ ከተጫዋቹ ጋር ከተስማሙ በኋላ ትልቁ ፈተና ከክለቡ ጋር መደራደር ላይ ነበር። የቱርኩ ጋላታሳራይ እና ናፖሊ በቀላሉ ተጫዋቹን የመልቀቅ ፍላጎት አልነበራቸውም። ነገር ግን የአርሰናል የበላይ አመራሮች አንድሮ ቤርታና ቡድናቸው በትዕግስትና በብልሃት ቀናትን የፈጀ ድርድር አድርገዋል። ስለ አርሰናል ውስጣዊ መረጃዎች ሁልጊዜም እጅግ ታማኝና ቀዳሚ የሆኑ መረጃዎችን በማቅረብ የሚታወቀው አንድ ኦፍ አርሰናል ትናንት ምሽት ይፋ እንዳደረገው በሁለቱ ክለቦች መካከል የነበረው የገንዘብና የቦነስ ጉዳይ ሙሉ በሙሉ ተፈቶ ክለቦቹ ከስምምነት ላይ ደርሷል። አዎ አርሰናል የክለቡን የዝውውር ታሪክ ሊያድስ በሚችል መልኩ ድርድሩን በድል አጠናቋል። አሁን ምንም የሚቀረው ነገር የለም። ድርድሩ አልቋል። ወረቀቶች ተዘጋጅቷል። አሁን ሁሉም ነገር ወደ ማጠቃለያው ምዕራፍም ተሸጋግሯል። በአሁኑ ሰዓት ቪክቶር ኦስሜን ወደ ለንደን ለመብረር ተዘጋጅቷል። በሚቀጥሉት ጥቂት ሰዓታት ውስጥ ለንደን በመግባት በክለቡ የሕክምና ማዕከል ውስጥ እጅግ ጥብቅ የሆነውን የሕክምና ምርመራም ያደርጋል። የሕክምና ምርመራውን እንደጨረሰ እናም ሙሉ በሙሉ ጤነኛ መሆኑ ከተረጋገጠ በኋላ አርሰናል ዝውውሩን በይፋ ለዓለም ያስበስራል። አስቡት መድፈኞቹ ያንን ታዋቂ የኦስሜን ጭንብል ማክስ ለብሶ በኤምሬትስ ሜዳ ላይ ጎል ሲያስቆጥርና የለንደንን ሰማይ በደስታ ሲያናውጠው ዝውውሩ ይፋ ለመሆን ሰዓታት ብቻ ነው የቀሩት። ይህ ዝውውር ለአርሰናል የፕሪሚየር ሊጉን ዋንጫ ብቻ ሳይሆን የአውሮፓ ሻምፒዮንስ ሊግን ክብር ለመጨበጥ የሚያስችለውን የመጨረሻውን የድል ቁልፍ የሚሰጥ ነው። የተወደዳችሁ የቻናላችን ቤተሰቦች እንግዲህ የአርሰናል የፊት መስመር በአዲስ ጉልበት ሊገነባ ሰዓታት ደርሷል። የቪክቶር ኦስሜን መምጣት በአርሰናል ቤት ምን ለውጥ ያመጣል ብላችሁ ታስባላችሁ? በአዲሱ የውድድር ዘመን ስንት ጎልስ ያስቆጥራል? የእናንተን ሀሳብና አስተያየት ከታች ባለው ኮሜንት መስጫው ላይ ጻፉልኝ። እያንዳንዱን ኮሜንት አነባዋለሁ። ቪዲዮን ከወደዳችሁት ላይክ ማድረጋችሁን እንዳትረሱ። አሁንም ሰብስክራይብ ያላደረጋችሁ ካላችሁ የደውል ምልክቷን በመጫን ቤተሰብ ሁኑ። ስለተከታተላችሁን እጅግ አድርጌ አመሰግናለሁ። አርሰናል ለዘላለም ያሸንፋል። ቪክቶር ኦስሜን ወደ መድፈኞቹ ቤት በሰላም እያመራ ነው። ቸው ቸው